ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንዲሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንዲሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ የሚያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብ እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛው አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች ማህሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ሰበር አሜሪካዊው አምባሳደር ለቴዲ አፍሮ ቆራጥነት ክብር ሰጡ። ከጋዜጠኞች ይልቅ ሙዚቀኞች እውነቱን ይናገራሉ ብለዋል። መረጃውን በአጭሩ አቀርባለሁ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊና አንጋፋው ዲፕሎማት አምባሳደር ቲቦር ናጂ ለታዋቂው ኢትዮጵያዊ የሙዚቃ ኮከብ ቴዲ አፍሮ ያላቸውን ጥልቅ አድናቆት በይፋ ገለጹ። አምባሳደር ቲቦር ናጂ በኤክስ ገጻቸው ላይ ባሰፈሩት አጭር ነገር ግን ጠንካራ መልእክት ቴዲ አፍሮ በሙዚቃ ስራዎቹ በኩል በኢትዮጵያ ፖለቲካ ውስጥ ያሉ ክፍተቶችንና ውድቀቶችን በድፍረት ለመተቸት ላሳየው ቁርጠኝነት ከፍተኛ እውቅና ሊሰጠው እንደሚገባ አሳስበዋል። አንጋፋው ዲፕሎማት በመልእክታቸው ላይ አንድ አነጋጋሪና አሳሳቢ እውነትንም አንስተዋል። አብዛኛውን ጊዜ ሙዚቀኞች ከጋዜጠኞች ወይም ከፖለቲካ ተንታኞች ማለትም ኤክስፐርቶች በተሻለ ሁኔታ እውነትን ለስልጣን ባለቤቶች በመንገድ ረገድ እጅግ ውጤታማ ናቸው ሲሉም የጥበብን ኃያልነት መስክረዋል። በማስከተልም ቴዲ አፍሮን ሊወዱትም ሆነ ሊጠሉት እንደሚችሉ ጠቅሰው ነገር ግን የፖለቲካ ስህተቶችን በግጥምና በዜማ ሸምኖም በድፍረት በማቅረብ ላሳየው ቆራጥነት ክብር ሊሰጠው ይገባል በማለት የኢትዮጵያ ሕዝብና የፖለቲካው ማህበረሰብ የቴዲ አፍሮን መልእክቶች በጥሞና እንዲያዳምጥ ጥሪያቸውን አስተላልፈዋል።
ይህ የአምባሳደር ቲቦር ናጂ አስተያየት ቴዲ አፍሮ በቅርቡም ካወጣቸው አዳዲስ የሙዚቃ ስራዎችና በውስጣቸው ካዘሉት ጥልቅ ሀገራዊና ፖለቲካዊ ቅራኔዎች ጋር ተያይዞ የመጣ መሆኑን ብዙዎችን አስገርሟል። አንድ የውጭ ሀገር ከፍተኛ ዲፕሎማት የኢትዮጵያን የውስጥ ፖለቲካዊ ትርክት ከአንድ አርቲስት ሙዚቃ ጋር አያይዞ እንዲህ አይነት ግልጽ ምስክርነት መስጠቱም የቴዲ አፍሮ ስራዎች ከአገር ውስጥ አልፈው በዓለም አቀፉም የዲፕሎማሲ ማህበረሰብ ዘንድ ጭምር ምን ያክል ተሰሚነትና ተጽዕኖ እየፈጠሩ እንደሆነ የሚያሳይ ትልቅ ማረጋገጫ ሆኗል። ከዚህ ቀደም የቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ በአመት ውስጥ ካዳመጧቸው ሙዚቃዎች መካከል የቴዲ አፍሮን አንድ ሙዚቃ መምረጣቸው የሚታወቅ ነው። በዚህ ጊዜ ያስተሰርያል የሚል ዘፈን አውጥቶ ቴዲ አፍሮ ሁሉም ጨፍሮበታል፣ ሁሉም ተአምር ሰርቶበታል። ስርዓትን በቃላት ችግሮች አሉብህ ብሎ መናገር ኃጢአትም አይደለም፣ ለአንድ መሪ መንግስትም ጠቃሚ ነው። ሲቀጥል ያስተሰርያል ብሎ ሲዘፍን በ17 መርፌ ብሎ ሲዘፍን ስደግፍ የነበርክ ዛሬ ዳስ ጣል ሲል የምትቃወም ከሆነ እመነኝ አሁንም የቋንቋ ወይንም የዘር አስተሳሰብ ውስጥ ነው ያለው ማለት ነው። በተአምር ቴዲ አፍሮ ሲዘፍን እስቲ ንገሩኝ፣ ከአንዷን ዘፈን አውጡና ንገሩኝ፣ የትኛውንም ቋንቋ አንቋሾ አያውቅም፣ የትኛውንም ህዝብ አንቋሾ አያውቅም። ሁሌ ፍቅር እንሁን፣ አንድ እንሁን፣ አትንኩን ነው የሚለው። ነፍሱን ይማረውና የአምቦ ልጅ አጫሉ ሁንዴሳ ይሄንኑ መንገድ ተከትሎ ስርዓትን ሲወነጅል ትክክል አይደላችሁም ሲል ሂስ ሲሰጥ ነበረ በሙዚቃዎች ውስጥ። እና ታዲያ ምን ተገኘ? ለዘፈን መልስ ከሚሰጥ ስህተታችን ምኑ ጋር ነው? ምን እናድርግ? ጥበብን በጥበብ ዘፈንን በዘፈን ከምትቃወም አንተ ወጥተህ ስርዓቱ ላይ ችግር ካለ መናገር። ያለችን አንድ ሀገር ነች። ጭራሹ የሚያካርር ዙር ውስጥ የሚያስገባ ነገሮችን ከምናደርግ ብንቆጠብ አለብን። አምቦ ላይ ተራ ግለሰቦች ተደራጅተው ህዝብን ሲያሸብሩ አንድም መግለጫ ያላወጣ አንድም አስተያየት ያልሰጠ አርቲስት ዛሬ ላይ ወጥቶ ለዘፈን በቃላት በስክሪፕቶ በወረቀት በጥበብ ለተገለጸ ሂስ ወይንም ትችት ዘፈን ሲያወጣ በጣም ያሳዝናል። እውነት እኔ በጣም ያዘንኩት ህዝብ ከህዝብ ለማነቃቃት ዘፈን ሲዘፈን ለአንድ ህዝብ መስጠት ያስተሰርያል እና በ17 መርፌ ሲዘፈን የተወሰኑ ግለሰቦች በዛ ወቅት ለሆነ ወገን ዘፉ ዘፈን ዛሬ ላይ ጋስጣት ሲል ለየትኛው ህዝብ ልሰጠው ትፈልጋል? በአሁኑ ወቅት ያልተጎዳ ኢትዮጵያ ያለን እባካችሁ ተረጋጉ፣ ተረጋጉ። ሀገር አንድ ነች። ለአንድ ሀገር በፍቅር ሂስ እየሰጠን እንደዚህ ጋር ሂስ እየሰጠን መኖር ካልቻልን ጥሩ አይደለም፣ ለማንም ወገን አይጠቅምም። ተረጋጉ። ይሄኛ ድምፅ ለማፈንም ምን ያስኬዳል? ታዲያ ምን ለውጥ መጣ? እኔ በጣም የሚያሳዝነኝ እኛም እኮ ለውጡ መጣ ተብሎ በጣም ታግለን ደስተኛ ሆነን ከቦምብ ተርፈን ነው ዛሬ ላይ ይሄንን ልናወራ ይበቃ ደግፈናል ለውጡ። በተረፈ ግን ይሄኛ ተጉዛችሁ ስለዚህ አንድ ዘፋኝ ሲያወጣ የስርዓት ደጋፊ መሆን አለበት፣ የስርዓት ተቃዋሚ መሆን አለበት። ገለልተኛ ሆኖ የራሱን አስተሳሰብ በጥበብ ውስጥ ማስተላለፍ መብት የለውም ማለት ነው። እመኑ። አንድ ነገር ግን ደግሜ ልበላችሁ፣ በ17 መርፌ ጊዜ ያስጨፈት የደገፍክ ዛሬ ላይ ዳስ ጣል ሲልክ ኖ ካልክ ዳስ ጣል ብሎ የራሱን አስተያየት ለሰጠ አንድ አርቲስት፣ አንድ ታዋቂ አርቲስት ቴዲ አፍሮ ወጥተህ መልስ የምትሰራ ከሆነ ግን በጣም ያሳዝናል። ስንት ሂሶች ለሀገር ከሆነ ስንት ሂስ የሚሰጠው ነገር እያለ ይሄን ያህል መጓዝ፣ ይሄን ያህል ህዝብን ከህዝብ ለማራራቅ የሚደረግ ነገር ትክክል አይደለም። እኛ ኢትዮጵያ ቆም ብለን እናስብ፣ ረጋ ብለን እናስብ። ሂስ የሚሰጣችሁ ሁሉ ጥላቻ አለበት ማለት አይደለም። ሂስ ይጠቅማችኋል። በአርትም በዘፈንም ይሁን በአስተያየት በቮካልም ይሁን በየትኛውም መንገድ ሂስ የሚሰጣችሁን ነገር ዜጎቻችሁ ሂስ የሚሰጧችሁን ነገር መሪዎችን ቢሆን ተቀበሉ።